ሰላም ሀይ እንዴት ነሽ የኔ እናት? አምቄት እንዴት ነህ? ደህና ነሽ ወይ? አሎ መጥፎን ስላገኘሽ መታወቅ ይቻላል ማማ? ያ ማኪ ሀይ ማኪ ከየት ነው? አዲስ አበባ። አዲስ አበባ ታገኛለሽ ፕሮባብሊ እኔን መቼም ነሽ መሆን እባላለሁ ከአዲስ አበባ ነኝ። It's nice to meet you more. ናይስ ቱ ሚት ዩ ቱ የኔ ቆንጆ። አዲስ አበባ የት አካባቢ ነሽ? ኦ እሺ። አንተ የት አካባቢ ነህ? እኔ ገርጂ። ቅርብ ነህ? እዛ አካባቢ ነህ? ከኔ ዝም ብለሽ ንገሪኝ በቃ። የስምር ታክሲ ስንት ብር ነው? ምንድን ነው መሰለህ ቅርብ ነን፣ በጣም ቅርብ ነን። አክቹዋሊ እሺ። እንዴት ነሽ የኔ እናት? ደህና ነኝ። አምጌት አለን። ስንት ዓመትሽ ነው? 19። ስንት ዓመት ነው? ውይ እኔ ታላቅሽ ነኝ በጣም። እኔ ወደ 29 ዓመት ልገባ እየተንደረደርኩ ነው። 4 ወር ነው የቀረው። ናይንቲስ ጎልደን እንዴት ነህ? ቴንክ ዩ ለሜምበርሺፕ። ኦልሞስት በ10 ዓመት በልጥሻለሁ። እንዴት ነው? ዊርድ ነው አሁን በ10 ዓመት የሚበልጥሽን ሰው ማውራት ማለት ዊርድ ነው፣ ግን ሜቢ እኔ 29 አንተ 39 ብትሆን ዊርድ አይደለም። ያ አሁን 19 ስለሆነች ነው ዊርድ የሆነው። ያ አሁን ገና ሊጋል መሆኔ ነው። ያ ቅርብ ጊዜ ነው 19 ሆንሽው? ያ ኦክቶበር ላይ ጥቅምት ላይ። እኔ ነሐሴ ላይ ነው 29 የምሆነው። ገና ሊሞላክ ነው። ከዚህ በፊት በ10 ዓመት የሚበልጥሽ ሰው ጋር ሪሌሽንሽፕ ጀምረሽ አታውቂም? ከኔ ጋር ትጀምሪያለሽ። ችግር የለም። ኤጅ ዲፈረንሱ ትልቅ ነው። አይ ነው ኤጅ ዲፈረንሱ እኮ በተለቀ ቁጥር ወንድ ልጅ ሞር ማቹርድ እየሆነ ነው። ውሸታም እየተባልኩ ነው። አይዞሽ አፈር ልብላለሽ። እኔ በ9 ዓመት እኮ ነው የሚበልጥሽ። አንቺ 19 እኔ 28። ያ ግን ምን ይባላል መሰለህ፣ አክቹዋሊ ሴቶች ከወንዶች በፊት ነው ማቹር የሚሆኑት። ስለዚህ ከኔ በፊት ማቹርድ ሆነሻል አንቺ አሁን። እንዲህ መሰለህ ሴቶች ከወንዶች በ6 ዓመት በፊት ነው ማቹር ይሆናሉ። ነገር ነው እንደዛ ነገር ሎጂኩ እንደዛ አላለቀ። ስለዚህ 22 ዓመት ሲሆንሽ ነው እንደዛ ከሆነ ከኔ እኩል የምትሆኚ። አሁን 19 ስለሆንሽ አንቺ ከኔ እኩል 3 ዓመት ይቀርሻል። እሱን ታዩና ባለትዳር ነሽ ወይ ፍቅረኛ አለሽ? ባለትዳር ነው ያለኝ። ፍቅረኛስ? አይ ነው ቢኒፋንት ቴንኪ 10 ይቀርሃል። ቢኒፋንት እንደሱ አይነት ላክ። እሺ 10 ላክ። አሁን ፊዚካል አይደለም በአስተሳሰብ ነው እድሜ ጋይስ። ፊዚካሊ ትልቅ ሲሆን እድሜ ይጨምራል ማለት አይደለም። የሚያምር ሰውነት ነው ያለሽ። ባይዘው በዚህ አጋጣሚ ዩር ፌስ ካርድ ራሱ ያበደ ነው ምናምን፣ ዩር አይ ግላስ ምናምን ላይክ እኔም ወደው አይነት ለሽ እና ትምህርት የተማርሽ ነው ኮሌጅ? የት? ዩኒቲ? አይ ሌላ ቦታ ቅድስተ ማርያም? ወደ ሂዱ ስራ ነው የምሰራው። እኔ ሰራተኛ ነኝ። አዎ ማሬ እኔ ሰራተኛ ነኝ። ዳትስ ግድ ነው። ከቤተሰብ ጋር ነው የምትኖሪው? አዎ። እንዴት ነው ብቻሽን ለመኖር ፕላን የለሽም? ሜቢ ኔክስት ይር ሙቫት ማድረግ ፈልጋለሁ፣ ግን ዝም ብሎ አፓረንት ቢኒፋንት 8 ነው የሚቀረ። ቢኒፋንት 8 እንደሱ አይነት ስለሽ ስልጠና ምናምን እኔ ጋር መምጣት ትችላለሽ። በቃ ችግር የለም እመጣለሁ። ኔክስት ይር ነው የምትቀጠሪው? ስራ የምትጀምሪው የሚል ሀሳብ አለኝ ካገኘው እንግዲህ። አይ ጥሩ። ምንድን ነው ፕሮፌሽንሽ ያንቺ? ገና ላይ ካሁን ነው ፈርስት ይር ነው። ምን ትምህርት ነው የምትማር? ሶሻል ፈርስት ይር ነው ኮመን ኮርስ። ይሁንሽ። ሰው መቼ ነው ፍሪ የምትሆኚው? እራት መጋብዝሽ። እራት አንቺ ልጅ ነሽ ወይ? ስትሮንግ ወርድ ተጠቀምኩኝ። መቼ ነው ወይ እንትን ኬክ መጋብዝሽ?
እስኪ እናያለን። እነግርሃለሁ ሲመቸኝ ትጋብዘኛለህ። ከሰውነትሽ የምትወጁ ክፍል ምንድን ነው? ከአይንሽ፣ ከአፍንጫሽ ከምን? አይኔን ወዷለሁ። እሺ ኪኒሲ ዊ ከአይኖ እንዳለሽ አንቺ እስቲ አይኔን ወዷለሁ። ጥርስሽም ያምራል። ግን አንተ ምን ትወጣለህ? ከአንቺ ኖ ከራስክ ከኔም ከራስክ ማሽ። እሺ ከራሴ ጥርሴን ከአንቺ ምን ይመስልሻል? እኔ ከአንቺ ልወድ የምችለው ነገር ምን ይመስልሻል? አይ ዶንት ኖ አንተ ንገረኝ እንጂ። መስቀልሽም ማህተብሽም ያ በጣም ነው የሚያምረው ማህተብሽ። ሶ ምን እያደረግሽ ነበር ላይቭ ላይ? አክቹሊ ገና አሁን ከገባሁ 2 ደቂቃ አልሆነኝም። አሁን የገባሁት። ለምንድን ነው ፎሎ ማታረግኝ? እኔም አይ ዊል በቃ አረኩ ካሁን። እሺ አይ ምሳ ልትጋብዥኝ አይደል? ልጋብዝሽ አልነበር እንዳልከው እኮ እኔ ነኝ የምጋብዝሽ፣ ግን አንቺ ትመጫለሽ፣ እኔ ነኝ የምከፍለው። yes that's how it should be። እኔ ነኝ የምከፍለው፣ ችግር የለውም። ግን ምን አለ ሀሳቤን መሰብሰብ አልቻልኩም። እንዴት ነው? Did you get it today? Get what? Get what today? የኔ ፒክአፕ ላይን ከአህያና ከሜዳ አህያ የምትወጂው ምንድን ነው? የሜዳ አህያ። ለምን? ያምራል። አህያ ለምንድን የማትወጂው? አያምርም? አህያው እንደ አህያ ልድም ሳይሆን የሜዳ አህያ ፕሪቲ ነው። አንተ ምንድን ነው የምትወጂው? እኔ አህያ ነው የምወደው። አህያ ይሰራል፣ በጣም ነው የሚለፋው። ብትመጪው የትም አይሄድም እዛው